አንድ ቀን ተሳስተሽ በፈጸምሽው ኃጢአት እኮ ነው ህይወትሽ የሚበላሽ። አንድ ቀን ከዛ በኋላ እኮ ቀና ማለት የሚከብድሽ። ከዛ በኋላ እኮ መነሳት ሰው መሆን የሚያቅት የእግዚአብሔር ምሕረት ማሰብ ከብዶ እኮ ነው ከወደ ምሕረቱ የራቀው ከደጁ የራቀው አንድ ቀን በሰራው ኃጢአት። እንዳንወርቅ እዚህ ጉድጓድ ውስጥ እንዳንገባ እንጠንቀቅ። እግዚአብሔርን በቸርነቱ ይጠብቀን። በእውነት ከገባን በኋላ ግን ተስፋ እንቁረጥ። ንስሐ ዘማን ሰው እንደ ድንግል ታደርጋለች ይላል መጽሐፍ ቅዱስ። ድንግል ባታደርገው እንደ ድንግል ታደርገዋለች፣ እንደ ድንግል ታደርገዋለች። ንስሐ ገብቶ ንጹህ ያልሆነ ዘማዊ አናውቅም። በጣም ብዙ የምንጠራቸው ቅዱሳን ስንክሳራችን ላይ የሞሉት አባቶቻችን በተለይ አሁን የካቲት ወር ስንክሳር አይታችሁ ከሆነ ለኛ የተጻፈ ነው። በቃ የኃጢአተኞች ታሪክ የሞላበት ታሪክ፣ እነ ማርያም ግብፃዊትን የምናገኝበት ታሪክ፣ በብዙ የዘሙት ህይወት ውስጥ አልፈው ከዛ በኋላ በብዙ ቅድስና እግዚአብሔር የጎበኛችሁ ሰዎች ማለት ነው። ተስፋ አትቁረጡ። የአንድ ቀን ኃጢአታችሁ ከእግዚአብሔር አይለያችሁ፣ አይለያችሁ። በለስ ፈንታ ጽወት ደግሞ ተተክሎላችኋል። የሚያነጻ ንጹህ የሚያደርግ ስጋው ደግሞ አለ፣ የሚያጥብ ንስሐ አለ። የአንድ ቀን ስህተታችሁ የአንድ ቀን በደላችሁ ከእግዚአብሔር እንዳይለያችሁ አደራ። ራሳችሁንም ጠብቁ። ከወደቃችሁ በኋላ ግን ድቀት ገጥሟችሁ እዛው እንዳቀሩ ጠላቴ ወይ በወድቅ እነሳለሁ እያላችሁ ታገሉ ብላ ቅድስት ቤተክርስቲያናችን ታስተምራለች።